ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይ እና ጃኒስ ወይም ስመኝ ገብሩ መለያየታቸውን ይፋ አደረጉ። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁና በርካታ አድናቆትን ማፍራት የቻሉት ጥንዶች አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል። ጃኒ ወይም ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። አያይዛም ይህን መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታዮቿ ያላትን ጥልቅ ፍቅር ገልጻለች። ከዚህ በፊት ጃኒ ከጆን ዳንኤል ጋር በነበረው ውዝግብ ምክንያት ከአዶናይ ጋር ቅሬታ ውስጥ እንደነበሩ ይታወቃል። ይሁን እንጂ ከዚህ ውዝግብ በኋላ ያማረ የፍቅር ጊዜን እያጣጣሙ እንደነበር የሚታወቅ ነው። ሆኖም ግን ማንም ባልጠበቀው ሰዓት መለያየታቸውን ይፋ አድርጋለች። በሌላ በኩል አዶናይ ባሰፈረው ማብራሪያ ከጃኒ ወይም ስመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑን ቢገባውም አንዳንድ ነገሮች ግን ለራሱ ማስቀረት እንደመረጠ አስታውቋል። ሕይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸው መንገድ መምረጣቸውን ገልጿል። በመጨረሻም በአድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፏል። ይህ የሁለቱ ተወዳጅ ቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ገሚሱ እኔ ምን አገባኝ ብሎ ባላየ ሲመለከት አዶናይ አሁን ገና ጀግና ወጣው ወንድ ሆነ የሚሉም አልጠፉም። የሆነ ሆነና በዚህ አጋጣሚ በሶሻል ሚዲያ የሚታይና የሚሰማ ነገር ብቻ ማመን እንደሌለብን ከጀርባ ብዙ የተደበቁ ነገሮች ሊኖሩ እንደሚችሉ የተገነዘብንበት ሆኖ አልፏል። ለሁለቱም የሚዲያ ተጽዕኖ ፈጣሪዎች መልካም የወደፊት ህይወት እየተመኘሁ የዛሬውን ሰበርና አስደናቂ ዘገባዬን አጠናቅቄያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ።